የዚህችን ዓለም ትክክለኛ ምንነት ማወቅ ትልቅ ፋይዳ አለው። በትክክል ስናውቃት ሳናጋንንም ሆነ ሳናናንቅ በሷነቷ ልክ እንኖራለን። የአንድን ነገር ትክክለኛ ዋጋ ማወቅ ያረጋጋል፣ ሚዛናዊ ያደርጋል፣ በእርጋታ ለመኖር ያግዛል። የተሳሳተ አረዳድ ግን ወደ ተሳሳተ ግንዛቤ ያደርሳል፣ ለተሳሳተ ውሳኔም ይዳርጋል። ዱንያን ስንገነዘባት ለሷ ያለን ከልክ ያለፈ ጉጉትም ይቀንሳል። ከሁሉ በፊት ይህች ምድር ጊዜያዊ ናት የሚለውን እውነት በጥልቀት ልናውቀው ይገባል። እሷ ቋሚ ወደ ሆነው ወደዚያኛው ዓለም መሸጋገሪያ እንጂ ሌላ አይደለችም። ከጊዜያዊነቷ ባሻገር ደግሞ የፈተናና የውጣ ውረድ አገር ተደርጋ የተፈጠረች መሆኗን ልናውቅ ይገባል። የሰው ልጅም በሷ ውስጥ የተደረገው እንዲለፋና ከጥሩ ውጤት እንዲደርስ ነው። ይህ ዕጣ ፋንታው ነው። ምድርን እስኪለቅ ድረስ ይለፋል፣ አብዝቶም ይደክማል። አላህ ሱብሓነሁ ወተዓላ ወላጆቻችንን አባታችንና እናታችንን አደምና ሐዋ ጀነት ውስጥ እያሉ ከሸይጣን ተንኮል ሲያስጠነቅቃቸውና ሲመክራቸው ከጀነት እንዳያስወጣችሁና ልፋት እንዳያገኛችሁ ነበር ያላቸው። ልፋት እንዳያገኛችሁ የተባሉት ምድር ላይ የሚያጋጥማቸውን የመከራና የድካም ሕይወት ለማመልከት ነው። በእርግጥም ከጀነት ሲወጡ ምድር ላይ መከራ ጠበቃቸው። ስለዚህ መከራ የምንኖርባት ምድር መገለጫ ነው ማለት ነው። በመሆኑም በሚደርስብን ማንኛውንም አይነት ችግር ልንገረምም ሆነ ልንደነግጥ አይገባም። ባይሆን ጽናት፣ ትዕግስትና ብርታትን መሰነቅ ነው የሚያስፈልገው። ምድር ላይ እስከ ኖረ ድረስ የሰውን ልጅ አታስብ፣ አትጨነቅ፣ አትዘን፣ አትብሰልሰል ማለት ይከብዳል። በእርግጥ የሰውን ልጅ የሚያሳስቡት ነገሮች ብዙ ናቸው። በዱንያ ላይ መገኘት በራሱ ትልቅ ሐሳብ ነው። ለዚህም ነው ብዙዎች ራሳቸውን አብዝተው የሚጠሉት፣ ባልተፈጠርኩ ወደዚህች ምድር ባልመጣው የሚሉት። ግና